የኦርቶዶክሶች ጭንቅላት ሲከፈት እንደዚህ ነው የሚነበበው። በወሲብ ተጀምሮ በወሲብ ላለቀ እምነት እንደዚህ ማካበድ አያስፈልግም። በኦርቶዶክስ አስተምሮ መላእክቶች ሳይቀሩ ወሲብ ያደርጋሉ፣ ማርያም ሳትቀር ማለት ነው። መጽሐፍ ቅዱስ ላይ ላሳያችሁ መረጃ መጽሐፈ ኩፋሌ 6:9 ላይ መላእክቶች ከሰዎች ጋር እንደተጋቡ ተቀምጧል። የማቴዎስ ወንጌል ምዕራፍ 1 ቁጥር 25 ላይ ዮሴፍ ከማርያም ጋር ወሲብ ያልፈጸመው ኢየሱስን እስከምትወልድ ድረስ ነው እንጂ ኢየሱስን ከወለደች በኋላ ወሲብ ፈጽመው ብዙ ልጆችን ወልደዋል። የማቴዎስ ወንጌል ምዕራፍ 13 ቁጥር 55 እና 56 ላይ ማርያምና ዮሴፍ የወለዷቸው ልጆች ስም ሴትና ወንዶች ተቀምጧል። ከራሳቸው መጽሐፍ ቅዱስ የሚያመልኩትን ኢየሱስን ፈጣሪነቱን አሳዩን፣ ሐዋርያት የት ቦታ ነው ኢየሱስን እግዚአብሔር ወልድ ነው ብለው የሰበኩበት ብለን ስንጠይቃቸው መረጃ ማሳየት የተሳናቸው ኦርቶዶክስ ወገኖቻችንና መሰል ፕሮቴስታንት ወገኖቻችን ኮሜንት ላይ የሚጽፉልን ስለ ወሲብ ነው። በነገራችን ላይ እግዚአብሔር የሰራው መላእክቶቻችሁ ማርያም ሳትቀር የፈጸሙት ነው። ከራሳችሁ መጽሐፍ ቅዱስ አሳይተናል። እንደዚህ አይነት ነገር ኮሜንት በመጽሐፍ እኛን የምታሳፍሩ መስሏችሁ ከሆነ በጭራሽ አትሳሳቱ። ከመጽሐፍ ቅዱሳችሁ የምታመልኩት ኢየሱስ ሳይቀር የኢየሱስ እናት ፈጣሪን ወለደች የተባለችው ማርያም ሳትቀር መላእክቶቻችሁ ሳይቀሩ እንደፈጸሙት በመረጃ እናሳያችኋለን።